የሀና ጓደኛ ኤልያስ ከደሴ መጣ። ጽዮን ሁሉንም ነገር አወጣች። እርግብ ከአቶ መስፍን ጋር ተገናኘች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነው የተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው እንግዲህ ባለፈው ፓርት እንዳየ ነው ጽዮን ቅዱስ ጋር የሀናን ፍቅረኛ የደሴውን ስልክ ተቀብላ ነበር። ዛሬ ላይ ግን ደውላ ማንነቷን ጽዮን እንደሆነችና የሀናን ነገር እንድነግር ፈልጋለሁ ብላ በስልክ አውርተዋለች ማለት ነው። ምንድነው አነጋገር ሁሉ ምንድነው እያለችው ነበር ማለት ነው። እና ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ እያልኩኝ ቪዲዮውን ላይክ ሸር እያደረጋችሁ ቤተሰብ ሁኑ ማለት ነው። ከዛም አልፎ ተርፎ እንግዲህ ጽዮን አሁን ላይ ያናግረዋለች። እሱም ደግሞ እኔ ምንም ማውራትና መስማት አልፈልግም ብሎ ስልኩን ዘግቶባታል ማለት ነው። እሷም ደግሞ በድጋሚ ደውላ ለሀና ግን ሂደህ ይሄንን ጉዳይ ብትነግራት እኔ እናንተ ነገር ይመጣል ብላ አስጠንቅቀዋለች። ከዛም በተረፈ እንግዲህ ኢልያስ የሚባለው የሀና ጓደኛ ሀና ጉድሽን አልሰማሽ አይደል? ውድ ሲሆን ስንቱን አዋረደችው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሀና ጓደኛ በጣም በሚገርም ሁኔታ ሆኖ ስለ ሀና ሲነሳበት የመጣሽበትን ነገር ንገሪኝ እያላት ነበር። እሷ ግን ልነግረው አልቻለችም ማለት ነው። በጣም የሚገርም ነው። ከዛም እንግዲህ እሱ ደግሞ ይደውላል አይደውለውም የሚለውን ደግሞ ወቅታ እንዳለን ባህር ዛፍ ነው እየቆረጠ ነበረ። ያም አልፎ ተርፎ እንግዲህ አሁን ላይ እዳ ላይ ነው ማለት ነው። ዛሬ ላይ እንግዲህ ሀና እቤት ላይ መታ ነበረ። ለአቶ መስፍን የሀና የእርግብ ከወይዘሮ ሜላት ጋር መሆኗን ነገረችው ማለት ነው። እሱም ደግሞ ማመን እስከሚከብደው ድረስ እንዴት ሊሆን አይችልም፣ እርግብ እንዴት እዚህ ቤት እንዴት ይሄ ይሆናል እያለ እንግዲህ ግራ ገብቶታል። ከዛም አልፎ ተርፎ እንግዲህ አሁን ላይ አቶ መስፍን እርግብማ እንደዚህ ብላ ሀንዬ እውነቱን አፍርጣ ስትነግረው እርግብ እኮ እማዬ ጋር ናት ስትለው ምንድን ነው የምትይኝ እያለ ሲላት እውነቱን ንገርህ እርግብ እማዬ ጋር ናት እና አሁን ላይ እሷ መረጃ አለኝ የማየን የማስወጣበት ብላለች እና መረጃውን እሷ ደግሞ ድርድር ገብታለች ከኛ ጋር እሷን ነጻ እንድናውጣት እሷ ደግሞ ማየ ልታወጣት ብላ መታለች። እሷ ሰጡ ፖሊሶች ይዘዋት ሳይሆን እራሷ እጅ ሰጥታ ነው እያለች እንግዲህ ለአቶ መስፍን ሀንዬ ስነግረው አቶ መስፍን ደግሞ እንዴት ይሄ ጉድ እኔ እያለሁ ይሄ መሆን የለበትም እርግብ እንኳንም ተያዘች ግን አትወጣም ብሎ ክርክር ገብቷል ማለት ነው። ከዛም አልፎ ተርፎ እንግዲህ ሀና ብትለምነውም እምቢ ብሏል። ሀና እንግዲህ እማዬ የምትናገረው ነገር እኮ እውነት ነው፣ አንዳንዴ ምን ነው ባልነገርኩት እያለች እንግዲህ ግራ ገብቷታል ማለት ነው። ከዛም አልፎ እንግዲህ አሁን ላይ የሚገርመው ነገር በጣም ቅርብ እንደሆነች እና እሷ ደግሞ ግራ በተጋባ መልኩ እንግዲህ ባልተናገርኩ እያለ የአቶ መስፍን አሁን ላይ ጫማውና ልብሶችን ለባብሰው ወደ ወይዘሮ ሜላት ጋር እየበረረ ሄዷል ማለት ነው። አሁን ላይ እንግዲህ የሚገርመው ነገር ሁሉም ባለፈ ሰዓት ላይ የሆነው እንግዲህ አቶ መስፍን ከወይዘሮ ሜላት ጋር ሄዶ አነጋግሮ እሱም ደግሞ ወይዘሮ ሜላት የት ናት ሲል እርግብን ነበር ወደ ፖሊስ ጣቢያ ሄዶ ያስጠራው። ምክንያቱም እውነቱን ለማግኘት ነበር ያሰበው ማለት ነው። ከዛም አልፎ ተርፎ እንግዲህ እሱ እውነቱን ለማግኘት ሲል እርግብን አስጠራ። ከዛም እርግብን ሲያያት እገላታለሁ ብሎ ሲል እርግብ አምልጣ ገባች ማለት ነው። ከዛም ወይዘሮ ሜላት መጣች። አቶ መስፍን እንደሆነ ስታውቅ አቶ መስፍን ጋር እኔም ማን ነገረኝ እንደፈራሁት ሆነ እያለች እንግዲህ ስትለው እሱ ደግሞ እንዴት ልገላት ነበር? አዎ ተሳስተሃል፣ ከአንተ ልጆቹ ይሻላሉ ብላ ወይዘሮ ሜላት አለችው። እሱ ግን እንዴት ሜሉ ይሄን መደረግ የለበትም እኔ እዚህ ቤት እያለሁ እንዴት ይሆናል ይሄ ይሆናል እያለ ነበረ። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ተሰርቷል። ወይኔ በላቸው በሚለው ነው እንግዲህ
ከዛም እንግዲህ አቶ መስፍን ከወይዘሮ ሚላት ጋር አሁን ላይ ተጋይቷል። ምክንያቱም እርግብን እገላለሁ ሲል ወይዘሮ ሚላት ደግሞ ብትገላት ምንድን ነው አንተ ቤት ይሄን ታደርጋለህ ብላ አስባ ነበረ። ከዛም እሱም በሰራው ስራ ተጸጽቶ ወይዘሮ ሚላት ስታኮርፈው ትቶ ሂዷል ማለት ነው። ዛሬ ላይ እንግዲህ የሚገርመው ነገር ሚን ቅዱስ የሚባለው ልጅ ለሀና ይቅርታ ብሎ ቴክስት አድርጎ ጽፎላታል። ይቅርታ ብሎ የጻፈውም የሰራው ስራ በጣም ወንጀለኛ እንደሆነ እንዴት ሀናን እኮ ያደረኩት ጽዮንን ስለማፈቅራት ለጽዮን ስል ነው፣ ግን ሀና ታኮርፈኝ ይሆን? አዎ ስህተት ሰርቻለሁ እያለ ብቻውን እያዘነም እያሰበም ስለነበረ የሰራው ስራ ሲያሳብለው ምንም ሳይናገር ሀና ጋር ስልኳ ጋር ይቅርታ ብሎ ጽፎላታል። ከዛም ሀና መልሳ ስትደውል ስልኩን አያነሳም ማለት ነው። ግራ እየተጋባች ስልኩን እንደዛ ስትል ሰላምዬ ድንገት ደረሰች። ድንገት ስትደርስ ምንድን ነው ሀና ስትላት ጽዮን ይቅርታ ብሎ ቴክስት አደረገልኝ ተጣልታችኋል ስትላት ኧረ አልተጣላንም ነው ያለችው ማለት ነው። አይ አንቺ ሳታውቂው ወይም ረስተሽው ይሆናል እንጂ ዝም ብሎማ እንደዚህ ኃይልም ስትለውት ከዛም አልፎ ተርፎ እንግዲህ አሁን ላይ ሰላምዬ በቃ ያቺ እሱ ጥሩ ልጅ ነው፣ ግን ያቺ ተንከስት የሆነች ጽዮን ልካው የሆነ ነገር አንቺ በማታውቂው የሆነ ነገር አድርጎሽ ይቅርታ እያረገልሽ ነው ስትላት፣ ኧረ ጽዮን እንዲህ አይነት ነገር አያደርግም ብላ አምናለች ማለት ነው። እሱ ግን ያው የጓደኛዋን ስልክ አሳልፎ ስለሰጠ ጽዮን ተብዬዋ እንግዲህ ሀና ላይ መከራ ልታደርስባት አስባለች ማለት ነው። አቶ መስፍን ከውጭ ሲመጣ ተናዶ ስለነበረ ሰላምን ድንገት አግኝቷት ሲነግራት እና ምንድነው አባዬ ምን ሆኖ ነው እያለች ስትጠይቀው አልሰማሽም እንዴ እኔ እውነቱን በቃ እንድነግርሽ ነው የምፈልጊው እርግብ ከማዬ ጋር ናት ሲላት ወይዘሮ አቶ መስፍን ማመን አቃተውና እንዴት ሊሆን አይችልም እያለ እንግዲህ ግራ ተጋብቷል። ከዛም አልፎ ተርፎ እንግዲህ ያ ሁሉ አልፎ ሰላም ድንገት ማን ነገረህ ምንድን ነው እኔ ሳልሰማ እያለች ስትል እርግብ ከማዬ ጋር ናት። እማዬን ወይ ሜሉ ጋር ናት። ሜሉን የሚያስወጣ ወይዘሮ ባዩሽ ስትገደል ያየሁት መረጃ ላይ ብላለች እያለ ለሰላምዬ ሲነግራት ሰላምዬ እንግዲህ ነገሩን ሁሉ ማመን አቅቷታል ማለት ነው። ከዛም አልፎ ትርፎ ይሄን ማን ነው ያለ ስትለው ሀና ናት ሲል በቃ ከሀና ሁሉንም እጠይቃለሁ ብላ ሰላም ተናዳ ከአባቷ ጋር ወጥታለች ማለት ነው። የሚገርም ሁኔታ ላይ ነው። ዛሬ ላይ እንግዲህ አቶ መስፍን ምላሴን እየፈለገና ምላሴ ጋር ተነጋግሮ ምክንያት ሊፈጥር ነው። በድጋሚ ፖሊስ ጣቢያ ሄዶ እርግብና አስጠርቶ ይቅርታ ጠይቋታል ማለት ነው። ከዛም እንግዲህ ባለቤትም እንደዛ ብላ ይቅርታ ጠይቀኛለሽ፣ በቃ በነገሩ ተስማምተን ይቅርታ አደረኩልሽ እና ባለቤቴን ነፃ አውጪልኝ፣ ሁሉ ነገሮችሽ ላይ እንደሆነ አውቃለሁ ሲላት እሺ ብላ እንግዲህ እርግብ እኔ ለወይዘሮ ሚላት ይቅርታ ማደርግላት እናንተ እኔን ነፃ እንደምታወጡኝ ማወቅ አለብኝ ስትል አሁን እናወጣሻለን እኔ አባት አይደለሁ እንዴ ሲላት የአባትነቱን እንኳን ነገር መች ተቀብለህ በደንብ አሳየኝ እያለች ነበር። ሁሉንም ይቅርታ ብሏታል። እሷም ደግሞ ላጠፋሁት ነገር ይቅርታ እያለች ይላት እንግዲህ አሁን ላይ ምን ይደረጋል? እርግብ ተብዬዋ እንግዲህ እውነት ማስረጃውን ትሰጣቸዋለች። አየች እንጂ መቼ እጇ ማስረጃው ገባ። ከዛም አልፎ ተርፎ እንግዲህ ታብሽ ተባብለው ሁላቸውም ተመካክረዋል። ዛሬ ላይ እንግዲህ ወይዘሮ ሜላት ከእርግብ ጋር ያሽው ማስረጃ ለምን ለፖሊስ አትናገሪም ስትላት እኔ ለፖሊስ የምናገረው መጀመሪያ በሀሳቤ እና ባልኩሽ ነገር የምትስማሚ ከሆነ ነው ስትላት አዎ እስማማለሁ ብላለች ማለት ነው። እንግዲህ ከተስማሙ በኋላ እሷም ደግሞ ማስረጃውን ልትሰጣት ልታሳያት ነው ማለት ነው። እኔ አሁን ላይ ግራ ሲገባኝ እና አክስቴም የምትገባበት ቅጡስ ጥፋት ነው ይሄን ያደረገችው እያለች እንግዲህ ለብቻዋም ከአቶ መስፍንም ጋር ያደረገችው ነገር ነበረ። አሁን ላይ እንግዲህ ወይዘሮ ሜላት ማስረጃው ልትነግራትና ወይዘሮ ሜላት ደግሞ እርግብን ነፃ ልታወጣ ተማምነዋል። የቤቱ ቤተሰብ በሙሉ ሀና በድጋሚ መታ ነበር ማለት ነው።
እኔ ሳመጣ ዛሬ ላይ እንግዲህ ሁላቸውም ተስማምተዋል ማለት ነው። በጣም ደስ ይላል። ሁላቸውም በአንድ ላይ ሆነው እርግብና ወይዘሮ ሜላት ነፃ ይወጣሉ አይወጣም የሚለውን ደግሞ በቀጣይ የምናየው ይሆናል። ቪዲዮውን ግን ላይክ ሸር አድርጉ። አመሰግናለሁ። ወዳችኋለሁ። ባይ ባይ።